የድንግልናሽ ኃይል ብዙ ነው፣ ገናና ነው። አምላክን የቻለች የኔ ችግር ለሷ ምኗ ነው? እግዚአብሔር ያልከበዳት የፍጡር ችግር ይከብዳት ይመስላችኋል? እግዚአብሔር መቻል ነው እኮ ከባዱ ነገር። እግዚአብሔር መወሰን ነው። እሳን ታቅፎ አለመለወጥ ነው። ስለዚህ ምን ብለን እናምናታለን? የአምላክ እናት ብለን እናምናታለን። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን የማያምኑ። ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልምና። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት፣ እናምናታለን። ወላዲት አምላክ መሆኗን ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና። የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ። እሞ በልዮ ተመልከቱ፣ በእንቲአየ ለፍሬ ከርስኪ እብኖዲ፣ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማይጸንሽ ፍሬ ካህሌ ሁሉ ጌታ ለሆነው ልጅሽ እንዲህ በይው። ምን ልበለው? እማይዘነከ ብእሲ አባዲ። ይሄ ሰነፍ የሆነ ኃጢአተኛ ሐካይ የሆነ ሰው ቢያስከፋ ቤዛ ነፍሱ ነፍስዬ ንጽሕየ ይሉታል ሊቃውንቱ። ንጽሕየ እፈዲ፣ ለሱ የኔን ንጽሕና ለአንተ እከፍልልሃለሁና እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው፣ አንተን ስላዘለ ጀርባዬ፣ ስለታቀፉ እጆች፣ ስለሳሙ ከንፈሮች፣ ስለወሰነች ማኅፀኔ፣ ስላነቡ ዓይኖች ማር ብትለው። እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መስዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ። እሷ ብትለምነው ከኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቅሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ውለው ደግሞ ለመቀላቀል ይሞክራል። ወደ ልጇ ማዳን ታደርሰናለች ነው እኛ ያልነው። ወደ ልጇ ድነት ታደርሰናለች። ከልጇ ለመድረስ መርታ ታደርሰናለች። ልጇ በራሱ ያደርሰና ከተባለ ሐዋርያት ወደሱ እንዲያደርሱ ለስብከት ባልተላኩ ነበረ። ሐዋርያት ወደሱ እንዲያደርሱ ለስብከት እንደላከ እናቱንም አንድ ወደሱ የሚስብበት ገመዱ ናት። ሀብለ ምሕረት እንተ ብኪ ይስብ እግዚአብሔር ኩሎ ዓለም ሀቤሁ ይላል ደራሲ። ዓለምን ሁሉ ወደ ራሱ የሚስብበት የምሕረት ገመድ አንቺ ነሽ ነው የሚላት። ጎበዝ ሰው ከጉድጓድ ወጥቆ ጫፉን ያዝና ልሳብ ብሉት እምቢ የሚለው ጅል አለ? እግዚአብሔር በእናቴ ልሳባችሁ ቢል እምቢ ይባላል? ነውር እኮ ነው። እምከመተል አልኩ እስብ ኩሎ ሀቤ፣ እኔ ከፍ ብዬ ሰቀልና እናንተን እስባችኋል። በምን የሚስበን? በእናቱ ገመድነት፣ በወንጌል ገመድነት ይስበናል። ኦ መስገርት ገሪፍ እንተ ተወደይኩ ውስተ ባሕረ ዓለም ዋስተጋባይኪ ኩሎሙ ዘመዳ